ጤና ይስጥልን እንዴት አላችሁ? ሁሉ መልካም ይመስገን አምላክ ይመስገን ፈጣሪ ሚስተር ሲሲክ የተባለው ቻናላችን ነው። ኳድር መጣችሁ ቋቆያችሁ እያለን ዛሬ ይዘላችሁ የመጣነው የ12ኛ ክፍል ኢኮኖሚክስ ዩኒት 4 ፓርት 5 ይዘላችሁ መጣናል። ፓርት 4 ላይ ስለ ሞኔታሪ ፖሊሲ ታይፕስ ኦፍ ሞኔታሪ ፖሊሲ የሚባሉትን ኮንስትራክሽነሪ ኤክስፓንሽነሪ ሞኔታሪ ፖሊሲ የሚባሉትን ሁለቱን ዲቴል አንድ ባንድ ልዩነታቸው ለምን እነዚህ ፖሊሲ መቼ እንደምናስፈጽማቸው በመንግስት መቼ እንደሚፈጸሙ አይተን ነበር። ዛሬ ደግሞ ቀጣይ የምንመለከተው ስለምን ይሆናል? ስለ ኢንካም ፖሊሲ ኤንድ ዌጅን እንመለከታለን። የገቢ ፖሊሲንና ደሞዝን አንድ ባንድ ዲቴል የምንመለከት ይሆናል። ለዚህ ቻናል ዲስ ከሆናችሁ ሰብስክራይብ ማድረጋችሁ ላይክ ማድረጋችሁን አዘንጉ እያለን እስኪ ወደ ዛሬው ትምህርታችን እንሄዳለን። የመጀመሪያው የምንመለከተው ኢንካም ፖሊሲ ላይ ስንመጣ ዲፊኒሽን ይለናል። ኢንካም ፖሊሲ is a suitable complement of expansionary monetary and fiscal policy in particular under condition that reduce the space for the further macroeconomy expansion ይለናል። እዚህ ጋር የገቢ ፖሊሲ በተለያዩ ተጨማሪ ማክሮ ኢኮኖሚ መስፋፋት እድልን በሚገድቡ ሁኔታዎች ውስጥ ለማስፋፊያ የገንዘብና የፊዚካል ፖሊሲ ተስማሚ ማሟያ እንደሆነ ዝጋ ይነግረናል ማለት ነው። ስለዚህ ዝጋ በደንብ አድርጋችሁ መያዝ አለባችሁ። ኢንካም ፖሊሲ ብለን የምንጠራው ምንድነው? በጣም የተለያዩ ሴት ኦፍ አክቲቪቲ ወይንም ሴት ኦፍ ሩል ኦፍ አክቲቪቲዎች ናቸው። በዚህ ውስጥም የሚከናወኑት ነገሮች ምንድናቸው? መንግስት ምንድነው ከገንዘብ ጋር ከደሞዝና ከኢንካም ጋር ተያይዘው ያሉት ነገሮች የሚያስተዳድር ኮንትሮል ለማድረግ የምጠቀምበት ነው። እንዴት ካለን የገንዘቡ መጠን በምን ያህል ፍጥነት ደሞዙ እየጨመረ መሄዱ ወይንም ክፍያ እየጨመረ መሄዱ በተጨማሪም ደግሞ ትርፍ እንዴት እየጨመረ መሄዱን በአንድ ኢኮኖሚ ውስጥ ምን የሚያደርግ ነው ማለት ነው የሚገልጽልን የሚያብራራልን የማይልን ማለት። ስለዚህ ኢኮኖሚ ፖሊሲ ስንል the situation complementary expansionary monetary policy and fiscal policy ላይ ይሄ ደግሞ ፓርቲኩላሪ ወይም ስፔሲፊካሊ ምን ይለናል ማለት ነው ፈርዘር ማክሮ ኢኮኖሚ ኤክስፓንሽን ላይ ነው ፎከስ የሚያደርገውና ይሄን ፖይንት በደንብ አድርጋችሁ መያዝ ያስፈልጋል ማለት ነው። ወደ ሁለተኛው ፖይንት ስንመጣ የምንመለከተው ኢኮኖሚ ዋይድ ዌጅ ኤንድ ፕራይስ ኮንትሮል ታይፒካሊ ኢንስቲትዩት ባይ ገቨርንመንት ኦፍ ሪስፖንስ ቱ ኢንፍሌሽን ይለናል። ስለዚህ በኢኮኖሚ እንቅስቃሴዎቹ ላይ ስንመለከት እዚህ ላይ አገር አቀፍ የደሞዝና የዋጋ ቁጥሮች ሲሆኑ በአብዛኛው ጊዜ ግን የዋጋ ግሽበትን ለመቆጣጠር መንግስት የሚተገብራቸው ተግባራዎች ናቸው ማለት ነው። እነዚህ ፖይንቶችን እዚህ ጋር እንደረሳ እዚህ ላይም የሚተገብረው ምንድነው? እንደምታዩት እዚህ ጋር የሚላችኋ ገቨርንመንት ሪስፖንስ ቱ ኢንፍሌሽን። ስለዚህ የተለያዩ ኢንፍሌሽኖች በገበያው ላይ እንዳይከሰቱ እነዛን ለመቆጣጠር የሚጠቀምበትን ፖሊሲ ነው ኢንካም ፖሊሲ ብለን የምንጠራው። ስለዚህ እንዴት ነው ሃው ፋስት ኢኮኖሚ ግሮዝ እያለ ያወራል። ስለዚህ ሃው ፋስት ብላይ ስንመጣ ምንድነው ሃው ፋስት ግሮዝ ምንድነው ግሮዝ የሚያደርገው? ዌጅ ነው ሳለሪ ነው ወይስ ፕሮፊት ነው የሚለውን ከሱ ጋር ማኔጅ ኮንትሮል የሚያደርገው በኢንካም ፖሊሲ አማካኝነት ነው ማለት ነው። ነገር ግን ከዚህ ጋር ተይዞ መያዝ ያለባችሁ ነጥብ አሁን ያልኳችሁ ላይ 3 ነጥቦችን እዚህ ጋር ምን ያደርጋል ማለት ነው ይተገብራል ማለት ነው። ኢንካም ፖሊሲ ብለን የምንጠራው ለምሳሌ ከዚህ ጋር የመጀመሪያው ኤሌመንት ወይም አላማው ፐርፐዙ ስንል ቱ ኮንትሮል ኢንፍሌሽን ነው። ኢንፍሌሽንን ምን ያደርጋል? ይቆጣጠራል። ሁለተኛው ጋር ስንመጣ ደግሞ ኢንሹር ፌር ዲስትሪቢዩሽን ኦፍ ኢንካም ነው። በተጨማሪ ፍትሃዊ የሆነ ኢንካም እንዲያገኙ ማህበረሰቡ ዜጋዊ እንዲኖር የማድረግን ስራ ነው የሚሰራው ኢንካም ፖሊሲ ብለን የምንጠራው። ሶስተኛው ጋር ስንመጣ ደግሞ ቱ ፕሮሞት ኢኮኖሚክ ስቴቢሊቲ ኤንድ ግሮዝ በተጨማሪም ኢኮኖሚው የተረጋጋ እንዲሆንና ሰስተነብል ዘላቂ የሆነ እድገት እንዲኖር ማድረግ ነውና እነዚህ ፖይንቶችን እዚህ ጋር እንዳረሱ እዚህ ጋር እንደሚያስቀምጥላችሁ ጎሉ ላይ ምን ይላችኋል? እዚህ ላይ የተቀመጠልን ላይ ጎሉ ምን ይላችኋል? ስታብሊሽ ዌጅ ኤንድ ፕራይስ ቢሎ what free market made otherwise determine። ስለዚህ ምንድነው ፍሪ ማርኬት ካስቀመጠው ምን ደሞዝና ዋጋ ላይ በታች ማስቀመጥ ነው ይለናል። ስለዚህ ላይ ምንድነው የሚለን የዚህ አላማው ኢንካም ፖሊሲ ብለን የምንጠራው ግቡ ምንድነው ስታብሊሽ ዌጅ ኤንድ ፕራይስ ቢሎ what free market made otherwise ዲተርማይን ይለናል። ስለዚህ ከዚህ ጋርም ተይዞ የምናነሳው ነጥብ ምንድነው? ሁለተኛው ፖይንት እዚህ ጋር ስናነብ የምናየው ነገር ምንድነው? የሬንጅ ፎር ቮለንታሪስ ጋይድላይን ቱ ማንዳቶሪ
ፍሪዚንግ ይለናል። ስለዚህ እዚህ ጋር የምንመለከተው ከዚህ ጋር ተያይዞ የሚላችኋል ከፈቃደኝነት ላይ የተመሰረቱ መመሪያዎች እስከ አስገዳጅነት ምን ያደርጋል ማለት ነው እነዚህን ይደርሳል ማለት ነው። መንግስት አንዳንድ ጊዜ አይታችሁ ከሆነ ኢንካም ፖሊሲ ላይ በመጣበት ጊዜ ቅድም እንዳልኳችሁ ዌጅ ሳለሪ ፕሮፊት እያለን አውርተናል እና እንደዚህ አይነት ክፍያዎች በሚከናወንበት ጊዜ የፕራይቬት ሴክተሮች የሚከፍሉት ክፍያ አለ እና በቮለንታሪ በፍቃደኝነት በትክክል ህጉን በመሰረት ባረገ መልኩ ምን ሊያደርጉ ይችላሉ ለሰራተኞቹ በስርዓቱ ደሞዝ ሊከፍሉ ይችላሉ ያንን ጠብቀው ማለት ነው እነዛን ሳይጎዱ ማህበረሰቡን ሳይጎዱ። አንዳንድ ጊዜ ግን ህገወጥ የሚሰራ ወይም ጉልበት ብዝበዛ የሚሰራው ስራና ሰራተኛ የሚሰራለት ስራና የሚከፍለው ክፍያ አንድ አይሆንም። ስለዚህ እንደዛ በሚሆንበት ጊዜ ግን ማንዳቶሪ ፍሪዚንግ ወይንም አስገዳጅ የሆነ የመንግስት ፖሊሲ ምን ይደረጋል ማለት ነው እንዲፈጸም ይደረጋልና ኢንካም ፖሊሲ በጣም ወሳኝ ነው ማለት ነው። ለምን ለማክሮ ኢኮኖሚ ፖሊሲ ኢንስትሩመንት አይደል ያወራልን። ስለዚህ ለማክሮ ኢኮኖሚ ፖሊሲ ኢንስትሩመንት ከምንላቸው ውስጥ ከምናወራው ውስጥ ማለት ነው ኢንካም ፖሊሲ ዌጅን እዚህ ላይ በደንብ አድርገን መያዝና ማስተዋል ያስፈልጋል ማለት ነው። ኦኬ ይሄን ካለን ወደ ቀጣዩ እስኪ እንሂድ። ፐርፖዝ ኦፍ ኢንካም ፖሊሲ ቅድም ፐርፖዝ ኦፍ ኢንካም ፖሊሲ ለማንሳት ሞክረናል አይደል። ስለዚህ ማንን ነበረ 3 ፖይንቶችን አንስተን ነበር። እነሱን እንዳረሱ 3ቱን ነጥቦች ምን ማድረግ የለባችሁ መዘንጋት የለባችሁም። አንደኛው ምንድነው ያለው ኮንትሮል ኢንፍሌሽን አለ፣ ሁለተኛው ኢንሹር ፌር ዲስትሪቢዩሽን ኦፍ ኢንካም ብለናል፣ ሶስተኛው ፕሮሞት ኢኮኖሚክ ስቴቢሊቲ ኤንድ ግሮዝ ብለን ነበር። ስለዚህ እነዛን ፖይንቶች እዚህ ላይ አሁን ትጨምራላችሁ። አሁን እዚህ ላይ የምናነሳው ነጥቦችን እስኪ እዚህ ላይ አንድ ባንድ እንመለከታለን። የመጀመሪያው ምን ይላችኋል especially when there limited room from further macroeconomic expansion ይላል። ስለዚህ እዚህ ጋርም የምንመለከተው ነገር ምንድነው በተለያዩ ለተጨማሪ የማክሮ ኢኮኖሚ መስፋፋት የተገደበ እድል ሲኖር ነው ምን የሚያደርገው ማለት ነው ይሄንን የሚያስፈጽመው ወይም የሚከናወነው especially ነው የሚለንና ይሄን ፖይንት እዚህ ጋር እንዳረሳ። ሌላው ምን ይላችኋል carefully managing wages expansion aligned with productivity gain can source of demand expansion for sustainable domestic growth ይላል። በተጨማሪም ከምርታማነት መጨመር ጋር የተጣጣመና በጥንቃቄ የሚመራ የደሞዝ እድገት ለዘላቂ የእድገት ውስጥ እድገት የሚፈልገውን የፍላጎት መስፋፋት ሊፈጥር ይችላል ማለት ነው። እዚህ ጋር እንደምናየው carefully manage wage expansion ማረጋለ አላይን ዊዝ ፕሮዳክቲቪቲ ምርታማነትን በጣም ምን ማረጋል መጨመር አለበት። በተጨማሪ ደግሞ ካንሶርስ ኦፍ ዲማንድ ኤክስፓንሽን ሰስቴኔብል ዶሜስቲክ ግሮዝ ብሎ ያነሳለን ማለት ነው። የመጨረሻው ሶስተኛውን የምናነሳው ኢንፍሌሽን ኦፍ ስታቢላይዜሽን ብለን የምንጠራው ነው። ይሄ ቅድም መነሻ ላይ ስናወራው የነበረው ምንድነው ኮንትሮል ኢንፍሌሽን ብለን የምንጠራው ነውና እነዚህ ፐርፐዝ ኦፍ ኢንካም ፖሊሲ ብለን የምንጠራው ወይም ኦብጀክቲቭ ኦፍ ኢንካም ፖሊሲ ብለን የምንጠራቸው እነዚህ 3 ፖይንቶችን ዝቃ እንዳረሳ። ወደ ቀጣዩ ስንሄድ የምንመለከተው ዲተርሚኔሽን ኦፍ ዌጅ ሬት ኢን ፍሪ ማርኬት ነው። በነፃ ገበያ ስርዓት ውስጥ የዌጅን ሬት ወይንም የደሞዝን ሬት ስንመለከት የሚከተሉትን ይሆናል ማለት ነው። የመጀመሪያው ዌጅ ሬት ወይም ፕራይስ ሌቨል ላይ ስንመጣ ዲተርማይን ባይ ሰፕላየር ኤንድ ዲማንድ ፎር ላይበር ነው። ስለዚህ ምንድነው ይሄ የዌጅ ወይም የደሞዝ ሬቱን ስንመለከተው የሚወሰነው በምንድን ማለት ነው በሁለቱ ነው በሳፕላየር እና በዲማንድ በአቅርቦትና በፍላጎት ውስጥ በሁለቱ ምን የሚያደርግ ነው የሚወሰን ነው የደሞዝ ሬት ማለት ነው። ይሄን ነገር በደንብ አድርጋችሁ ዝቃ መያዝ አለባችሁ። ሌላው ከዚህ ጋር ተያይዞ የምናነሳው ኢንክሪዚንግ ኦፍ ሳፕላይ ነው። ሳፕላይ በሚጨምርበት ጊዜ ምንድነው ሳፕላይ ኦፍ ኢንክሪዚንግ ሳፕላይ ኦፍ ላበር ቴንድስ ቱ ሎወር ኢኩሊብሪየም ዌጅ ሬት ይለናል አይደል። ስለዚህ ምን በሚጨምርበት ጊዜ ሳፕላይ ኦፍ ላበር በሚጨምርበት ጊዜ ቴንድ የሚያደርገው ሎወር ኢኩሊብሪየም ዌጅ ሬት። ስለዚህ የደሞዙ ክፍያ የሚከፈለው ክፍያ እንዲያንስ ያደርገዋል። ለምን ኢንክሪዚንግ ኦፍ ሳፕላይ ኦፍ ላበር። ስለዚህ ሳፕላይ ኦፍ ላበር ምን በሚያደርግበት ጊዜ በሚጨምርበት ጊዜ የሚከፈለው ክፍያ ወይም ደሞዝ ሬቱ ምን ያደርጋል ዝቅተኛ ከኢኩሊብሪየም በታች እንዲሆን ያደርገዋል ማለት ነው። ሁለተኛው እዚህ ተቃራኒ ስንሄድ ደግሞ ኢንክሪዚንግ ኦፍ ዲማንድ ፎር ላበር ቴንድስ ቱ ሬዚንግ ኢኩሊብሪየም ዌጅ ሬት ይለናል። እዚህ ጋር ደግሞ የምንመጣው ኢንክሪዚንግ ኦፍ ዲማንድ ኦፍ ላበር ነው። የሌበር ፍላጎት በሚጨምርበት ጊዜ ደግሞ ምን ማድረግ ባህሪ ያለው ማለት ነው ከኢኩሊብሪየም በላይ ይሆናል። ስለዚህ ዌጅ ሬቱ ወይም የደሞዝ ክፍያ ሬቱ ምን እንዲሆን ያደርጋል ማለት ነው ከፍ እንዲል ያደርጋል። ከየትኛው ከኢኩሊብሪየም ዌጅ ማለት ነው ሬት። ስለዚህ እነዚህ ነጥቦችን እዚህ ላይ እንይዛለን።
characteristics of the perfectly competitive labor market እዚህ ጋር በደንብ አድርጋችሁ እንድትይዙልኝ የምፈልገው ነገር ከዚህ በፊት የማርኬት ሲስተም ላይ በመጣበት ጊዜ ብዙ አይነት የማርኬት ሲስተሞችን አይተን ነበር። በማርኬት ሲስተሞች ላይ ደግሞ የመጀመሪያው እና አይዲያል የሆነው ፐርፌክት ኮምፒቲቲቭ ማርኬት እንደሆነ እናውቃለን። ስለዚህ ይሄ ፐርፌክትሊ ኮምፒቲቲቭ ላበር ማርኬት ላይ ምን ካራክተሪስቲክስ ምን ባህሪ እንዳለው አይተን ነበር። እስኪ ለሳመሪ የሚያህል ይሆናችኋል። እስኪ እንመልከተው። የመጀመሪያው ላርጅ ነምበር ኦፍ ፊርም ነው። እንደሚታወቀው በዚህ ገበያ ስርዓት ውስጥ በጣም ከፍተኛ የሆነ ቁጥር ሻጭ ወይንም ምንድነው ፊርም ወይም ነጋዴ እንዳለ አይተናል አይደል? ስለዚህ የመጀመሪያው ነው many firms compete to hire of identical labor። ስለዚህ አይዴንቲካል የሆነ ሌበሮች ላይ ምን ያደርጋሉ ማለት ነው? ኮምፒውት ያደርጋሉ ምኖች ፊርሞች። ሁለተኛው ጋር ስንመጣ numerous qualified individuals እንደሚታወቀው በዚህ በሌበር ማርኬት ውስጥ መጡ ብዙ ማህበረሰብ ወይም ኢንዲቪጁዋሎች አሉ። ግን እነዛ ኢንዲቪጁዋሎች ኮፒ ኦፍ ኖሌጅ ነው ያላቸው ስኪል ነው ያላቸው ማለት ሁሉም አንድ አይነት ምንድናቸው ስኪል ነው ያላቸው። ይሄም ያለው ምንድነው እንደምታውቁት በካረንሲ ፐርፌክት ኮምፒቲቲቭ ማርኬት በምንመጣበት ጊዜ የሚመረተው ምርት አይዴንቲካል ነው፣ ዋጋው ደግሞ ፊክስድ ነው ብለን ነበር አይደል? ስለዚህ ማንም ሰው በዛ ገበያ ስርዓት ውስጥ ጨምሮ ቀንሶ መሸጥ እንደማይችል አውርተን ነበርና ይሄ ሁለተኛው ካራክተሪስቲክስ ነው። ሶስተኛው ደግሞ ዌጅ ቴኪንግ ኦፍ ቢሄቪየር ነው። ስለዚህ ምንድነው ደሞዝ ወሳጅ ነው ወይ ነው ዋጋ ወሳጅ ነው ብለናል። ስለዚህ ይሄ ናይዘር ወርከርስ ኖር ፊርምስ ኢንፍሉዌንስ ማርኬት ዌጅ ሬት። ስለዚህ የማርኬቱን የደሞዝ ሬት ምን አያደርግም ማለት ነው? ኢንፍሉዌንስ ጫና ማሳደር አይችልም ማን? ሰራተኛው ነጋዴው ማለት ነውና ይሄን ፖይንት እዚህ ጋር በደንብ አድርጋችሁ መያዝ ያስፈልጋል ማለት ነው። ሌላ ፖይንት የምናነሳው ፐርፌክት ኮስትለስ ኢንፎርሜሽን ሌበር ሞቢሊቲ እና ኦል ፓርቲሲፓንት ሃቭ ኮምፕሊት ኢንፎርሜሽን ወርከርስ ሙቭ ፍሪሊ ነው። በተጨማሪም እዚህ ጋር በደንብ አድርጋችሁ መያዝና ማስተዋል ያለባችሁ ነገር ምንድነው? በዚህ ገበያ ስርዓት ውስጥ ገዢና ሻጭ ፊርሙ ምን ያደርጋል? የሚሸጠውን እቃ ምንነት ያውቃል። ፉል የሆነ መረጃ አለው። በተቃራኒው ደግሞ ኮንሱመሩንም ስንመለከተው የሚገዛውን እቃ ምንነት ጥቅቅ አድርጎ ሙሉ መረጃ አለው ማለት። ስለዚህ ሁለቱም እኩል የሆነ መረጃ አላቸው ማለት ነው። ስለዚህ ኮንሱመሮቹ በሚገዙበት ጊዜ የተሟላ ሙሉ የሆነ መረጃ አላቸው፣ ሻጮችም ስለሚሸጡት ነገር ፉል የሆነ መረጃ አላቸው። ስለዚህ እነዚህ ፖይንቶችን መዘጋ እንዳረሳ። ሌላው የምንመለከተው ማርኬት ሌበር ዲማንድ ላይ እንመጣለን። ማርኬት ሌበር ዲማንድ ላይ በመጣበት ጊዜ ስሎፕ ዳውንዋርድስ ኢንዲኬት ፊርምስ ዲማንድ ሞር ሌበር አት ሎወር ዌጅ ሬት ይለናል። ስለዚህ ይሄ ማርኬት ሌበር ዲማንድ ላይ በመጣበት ጊዜ ስሎፑ ዳውንዋርድ ነው የሚለኝ። ስለዚህ እዚህ ጋር እንደምንመለከተው የዲማንድን ከርቭን ስንወስድ እንደዚህ ነው ሆሪዞንታል የሚሆነው። ኦኬ እንደዚህ ነው የሚሆነው። ይሄንን ምን ብትሉት ማለት ነው ዌጅ፣ ይሄኛው ዌጅ ሬት ብላችሁ ብታስቡት ማለት ነው። ዌጅ ሬት ብታስቡት ይሄኛውም ደግሞ ምን ማለት ይችላልላችሁ ላበር ብትሉት ማለት ነው። ኦኬ ሌበር ብትሉት። ስለዚህ እዚህ ጋር የሚያነሳልን ማርኬት ሌበር ዲማንድ ላይ ስንመጣ sloping downward indicate firms demand more labor at lower wage rate ይለናል። ስለዚህ እዚህ ጋር የምንመለከተው ነገር ምንድነው? ፊርም ዲማንዱ የፊርሙ ወይም የፕሮዲዩሰሩ ዲማንድ ሞር ሌበር የሚሆነው መቼ ነው? የሰራተኞቹ የክፍያ ደሞዝ ምን በሚያደርግበት ጊዜ ነው? በሚያንስበት ጊዜ ነው። ስለዚህ አይቷል። ስለዚህ ወደ ታች ነው እንደምታዩት ማለት ነውና ወደዚህ ነው የሚሆነው። ስለዚህ ሎወር ነው የሚሆነው። የዚህ ተቃራኒው ደግሞ ስንመለከት ማርኬት ሌበር ሰፕላይ ነው። የማርኬት ሌበር ሰፕላይ ደግሞ ስንመለከት ጀነራሊ ስሎፕ አፕዋርድ ነው የሚሆነው። ኦኬ አፕዋርድ ነው። ስለዚህ ኢንዲኬት ወርከር ኦፈር ሞር ሃወር አት ሃየር ሪሌቲቭሊ ዌጅ ይላል። ስለዚህ ይሄ የዲማንዱን ከወሰዳችሁ የዲማንድ ኦፍ ከወሰዳችሁ እዚህ ጋር ደግሞ የሳፕላይንን እንደዚህ ማድረጋችሁ መውሰድ ይቻላል ማለት ነው። የሳፕላይን ደግሞ እንደዛ አድርገን መውሰድ እንችላለን ማለት ነው። ሳፕላይ ማድረግ እንችላለን። ስለዚህ እዚህ ጋር ስትመለከቱት ምንድነው የሚሆነው ማለት ነው? የጀነራሊ the slope upward indicate worker offer more hours at higher relative wage ይላል። ስለዚህ ምንድነው ማለት ነው? አትኩለብረም ሁለቱ ላይ የዲማንድኑና የማን እዚህ ጋር ብንወስድ ማለት ነው የዲማንዱና የዲማንድና የሳፕላዩ እዚህ ጋር አትኩለብረም ነው። ነገር ግን ከኢኩሊብረሙ በታችና በላይ በሚሆንበት ጊዜ ፕራይሱ ፒኦ እዚህ ጋር በሚሆንበት ታይም ኦኬ ፕራይም ኦፍ ኦ በሚሆንበት ጊዜ እንደገና ደግሞ ፕራይም ኦፍ 1 በሚሆንበት ጊዜ እንደገና ደግሞ እዚህ ጋር ፕራይም ኦፍ 2 በሚሆንበት ጊዜ ፕራይስ ኦፍ 2 በሚሆንበት ጊዜ
ከዚህ በታች ከሆነ ዋጋ የሚቀንስ ከሆነ ሳፕላይ ምን እያደረገ ይሄዳል ማለት ነው? እየቀነሰ ይሄዳል። ስለዚህ ካልኩሌተሩ ወደ ታች ነው የሚሄደው። ምን ቢሆን ጊዜ ሳፕላይ በሚቀንስበት ጊዜ ፕራይሱ ፒ1 ላይ በሚሄድበት ጊዜ ማለት ነው። በዚህ ጊዜ ምን ይፈጠራል ማለት ነው? በዚህ ጊዜ አምራቾች ምን አይሉ ማለት ነው? አምራቾች ምንድነው የሚሸጡበት ዋጋ ምን ስለሚያደርግ ስለሚቀንስ ምን ማድረግ አይፈልጉም ማለት ነው? ማምረት አይፈልጉም። ስለዚህ ማምረት የማይፈልጉት ለምንድነው? ለዌጁ ለእያንዳንዱ ሰራተኛ የሚከፍሉት ክፍያ ከፍተኛ ስለሚሆንባቸው። ስለዚህ ምንድነው ወደዛ ፕራይሱ ወደታች ዝቅ በሚልባቸው ጊዜ ከፍተኛ ወጪ ስለሚያወጡ ያ መውጣት ስለማይፈልጉ ሰራተኞችን ምን ያደርጋሉ? ይቀንሳሉ። ስለዚህ በዚህ ጊዜ ስራ አጥነት ይስፋፋል። በተጨማሪም አቅርቦት ላይ ከዚህ ጋር ተይዞ ስንመጣ ደግሞ አቅርቦት ሾርቴጅ ያጋጥማል ማለት ነው። ስለዚህ እጥረት ያጋጥማል። ስለዚህ ይሄን ነገር በደንብ አድርጋችሁ መያዝ አለባችሁ። ፕራይስ ዋን ነው። ፕራይስ ቱ ላይ ስትመጡ ግን የምንመለከተው የፕራይስ ቱ ከፒ1 ከኢኩሊብረሙ የበለጠ ነው። ስለዚህ በዚህ ጊዜ እነዚህ ኢምፕሎይ ናቸው ብያችኋለሁ። ስለዚህ ዋጋ ስለጨመረ ምን ያደርጋሉ ማለት ነው? ዋጋ የሻጩ የሚሸጠው ዋጋ ኮሞዲቲ በሚጨምርበት ሰዓት ምን ያደርጋሉ? አምራቾች ምን ያደርጋሉ? ብዙ ምርትን ማምረት ይፈልጋሉ ማለት ነው። ወይንም ብዙ ሳፕላየሮች ሊኖሩ ይችላሉ ማለት ነው። ወይም አንድ አምራች ካለ የሚያመርተው ምርት ይጨምራል። በሚጨምርበት ሰዓት ምን ያደርጋል ማለት ነው? ሰራተኛን ከኢኩሊብረሙ በላይ ምን ያደርጋል ማለት ነው? ይቀጥራሉ ማለት ነው። ስለዚህ ምን ለማድረግ የተሻለ ብዛት ያለው ምርት ለማምረት ማለት ነው። ስለዚህ ከዚች ወደዚች ያለችው ምርት ያመርታሉ። እነዛ አምርተው ከሸጡ ደግሞ ምንን ያጋጥማል ማለት ነው? እንደምታዩት ኢኩሊብረሙ ዝጋ ነበር። ከላይ ያለው ከዚች እስከዚች ድረስ ያለች እቺ ምንድነች? ሰርፕለስ ትሆናለች ማለት ነው። ኦኬ እቺ ሰርፕለስ ትሆናለች። እቺኛዋ ግን ቅድም እንዲያልኳችሁ ከሻጮቹ ከነበረበት ዋጋ ቀንሶ ስለሆነ የሚሸጡት ብዙ ምርት አምርተው መሸጥ ስለማይፈልጉ ምን ያደርጋል? ማምረትን ስለሚቀንሱ ሾርቴጅ ያጋጥማል ማለት ነው። ስለዚህ የታችኛው ይችኛዋ ፖይንት ሾርቴጅ ነች። እቺ ላይ ደግሞ ሰርፕለስ ትፈጠራለች ማለት ነው። ስለዚህ እዚህ ጋር የዋጋ ወይም የዌጅ ወይም የደሞዝ መጨመር መቀነስ በተጨማሪም ሰፕላይ ምርት ወደ ገበያ ብዙ ማምረት ሲፈልግና ማምረት ሲቀንስ በዛው ልክ ምን አለ ተጽዕኖ አለውና ይሄ ማርኬት ሌበር ሰፕላይ ብለን የምንጠራው ጀነራሊ ስሎፕ አፕዋርድ ነው። እንደምታዩት ወደ ላይ ነው የሰፕላዩ ወደ ላይ ከፍ ይላል። በዚህ ጊዜ ግን ወርከሮች ምን ያደርጋሉ? ለብዙ ሰዓት ለመስራት ይፈልጋሉ። ለምን? ብዙ ሰዓት ከሰሩ በሰዓት ስለሆነ የሚከፈላቸው ብዙ ስራ ይሰራሉ። እረፍታቸውን ተጠቅመው ምን ማድረግ ይፈልጋሉ? ማምረት ይፈልጋሉ። ስለዚህ ሃየር የሆነ ሪሌቲቭሊ ዌጅ ክፍያ ይከፈላቸዋልና እነዚህ ነጥቦችን እዚህ ጋር በደንብ አድርገን መያዝ ያስፈልጋል። ሌላው ቨርቲካሊ ሄት ኦፍ ዘ ሳፕላየር ከርቭስ ሪፕሬዘንትስ opportunity cost of employing the last labor hour ይለናልና እነዚህ ነጥቦችን እዚች ጋር እንዳረሱ። ኦኬ ቀጣዩ የምንመለከተው ሚኒመም ዌጅ ኦፍ ዴፊኒሽን ነው። ሚኒመም ዌጅ ማለት ምን ማለት ነው የሚለውን ደግሞ እንመልከት። ሚኒመም ዌጅ ብለን የምንጠራው the lowest wage per hour worker can be paid ነው ማለት። ስለዚህ ዝቅተኛ በሰዓት የሚከፈለውን ክፍያ ነው ሚኒመም ዌጅ ብለን የምንጠራው። ኦኬ ስለዚህ ታይፒካሊ ፌደራሊ ማንዴት ይለናል። ስለዚህ ማንዴቱ የማን ነው? ፌደራሊ ነው ማለት ነው። ስለዚህ ይሄን ነገር እዚህ ጋር እንዳረሳ። በተጨማሪም እዚህ ጋር ሌጋሊ ኢምፖዝድ ፕራይስ ፍሎር ኦን ዘ አወር ዌጅ ይላል። ስለዚህ በሰዓት የሚከፈለውን ክፍያ ምንድነው? ሌጋሊ ምን በሚሆንበት ግን ግዳጅ ፖሊሲ ተፈጻሚነት እንዲኖር በሚደረግበት ጊዜ ነው የሚኒመም ዌጅ ብለን የምንጠራው የሚመጣውና እነዚህ ፖይንቶች እዚህ ጋር እንዳረሱ። ከዚህ ጋር ተይዞ የምናነሳው ይሄ የሚኒመም ዌጅ ብለን የምንጠራው ዝቅተኛ ደሞዝን ጣሪያ ብለን የምናነሳቸው ነገሮች የራሳቸው አድቫንቴጅ የራሳቸው ዲስአድቫንቴጅ አላቸው እና ጠቀሜታቸውን ስንመለከት ስፔሲፊክ አፕሊኬሽን ኦፍ ኢንካም ፖሊሲ በኢንካም ፖሊሲ ላይ የሆነ መጠነኛ ወይ ስፔሲፊክ የሆነ ዩዝ እንዳለው አፕሊኬሽን እንዳለው እዚህ ጋር ይነግረናል። የመጀመሪያው ምንድነው? ፕሪቨንት ሃንዱሊ low pay insufficient for descent of living standard ይለናል። ስለዚህ እዚህ ጋር ምንድነው ይሄ ፐርፖዝ ኦፍ ሚኒመም ዌጅ ላይ ይሄ ዝቅተኛ የደሞዝ ክፍያ ጣሪያን ማስቀመጥ አላማው ምንድነው? አንደኛው ዝቅተኛ ተከፋይነት የዝቅተኛ የሆነ ኑሮ ደረጃ ላይ ያሉ ማህበረሰቦችን ምን ለማድረግ የሚከፈላቸውን ክፍያ ለማስጠበቅ ማለት ነው። ወይንም ምን ለማድረግ ነው? ቤዝ ላይን ለማስቀመጥ ነው ክፍያው ማለት። ስለዚህ ከዛ በታች አስከፍለው የሚያሰሩ ሰዎች ከዝቅተኛ መንግስት ወይንም
ሌጋሊ ካስቀመጠው በታች የሚከፍሉ ስላሉ እነዚህ ዝቅተኛ ተከፋይ ኑሮ ላይ ያሉ ሰዎች እነዛን የነሱን እንትን ደህንነት ወይም ክፍያ ምን ለማድረግ ነው ለማስጠበቅ ነው ማለት ነው። የመጀመሪያው ፐርፐዝ ኦፍ ሚኒመም ዌጅ ብለን የምንጠራው። ሌላው ሄልፕ ወርከርስ ሪሲቭ ፌር ሼሪንግ ኦፍ ኢኮኖሚ ፕሮግረስ ነው። በኢኮኖሚ እድገት እንቅስቃሴው ላይ ሰራተኞች ምንድነው ፌር የሆነ ክፍያ ወይንም ድርሻ እንዲያገኙ ፌር ሼሪንግ ኢኮኖሚ ግሮዝ በዛ በኢኮኖሚ አክቲቪቲ ግሮዝ ፕሮግረስ ላይ ምንድነው በሚያመጡት ነገር ላይ ፍትሃዊ የሆነ ምንድነው ክፍያ ወይንም አገልግሎት እንዲያገኙ ለማድረግ ነው ማለት ነው። ሁለተኛው ሶስተኛው ጋር ስንመጣ ስታብሊሽ ቤዝ ላይን ኦፍ ሊቪንግ ዌጅ ቨልነራብል ወርከርስ ስለዚህ ተጎጂ የሆኑ ሰራተኞችን ከምን ጋር ከክፍያ ጋር ተያይዞ ያሉትን ምን ለማድረግ ነው መሰረት ምን ለማድረግ ነው መሰረት ለመጣል ነው ማለት ነው። ስለዚህ ይሄን ነገር እዚህ ጋር በደንብ አድርገንና ሚኒመም ዌጅ ብለን የምንጠራው ቤስት ነው ማለት ነው። ነገር ግን እዚህ ጋር በደንብ አድርጋችሁ መያዝ ያለባችሁ ይሄ ሚኒመም ዌጅ መኖሩ ለሆነ ማህበረሰብ ቢጠቅም ለሆነ በሌላኛው ተቃራኒ ደግሞ ጉዳት የሚያመጣበት ሁኔታ አለ። እሱም በኋላ እናወራላችኋል። እቺ ፖይንት እዚህ ጋር እንዳደረሱ ፖሊሲ ቱ ሪዲዩስ ፖቨርቲ ኢንኢኳሊቲ ኢንክሉዲንግ ጀንደር ኢንኢኳሊቲ ይለናል። እዚህ ጋር በተጨማሪ ምንድነው ሪዲዩስ ፖቨርቲ ስለዚህ ድህነትን እና ፍትሃዊነትን ብለን የምንጠራውን ነገር ምን የሚያደርግ ነው የሚቀንስ ነው። በተጨማሪም ደግሞ ጀንደር ኢንኢኳሊቲንም ወይም ኢኳሊቲ ጀንደር ኢኳሊቲ እንዲፈጠር ከማድረግ አንፃር አሪፍ ይሆናል ሚኒመም ዌጅ ብለን የምንጠራው። ለምን መሰላችሁ ይሄ ከጀንደር ጋር ተያይዞ ሴትና ወንድ በአንድ ስራ ላይ ገብተው ተመሳሳይ ስራ እየሰሩ የተለያዩ ክፍያዎች የሚሰጣቸው የሚከፈላቸው ሁኔታ አለና ያንንም ጭምር እዚህ ጋር ለመቅረፍ ሚኒመም ዌጅ አስፈላጊነት ለዚህ ነው ማለት ነውና ይሄን ፖይንት እዚህ ጋር እንይዛለን ማለት ነው። ሌላው ከዚህ ጋር ተያይዞ ቅድም ሳነሳላችሁ የነበረውን ፖይንት በዚህ ማንሳት ይችላልላችሁ። ይሄ ሳፕላይ ብለን የምንጠራው ነው። ይሄ ዲማንድ ብለን የምንጠራው ነው። በኤክስ አክሲስ ላይ ኳንቲቲ ኦፍ ላበርን ትመለከታላችሁ። እዚህ ጋር ደግሞ ዌጅ ሬትን እንመለከታለን። ኢኩሊብሪየም ላይ ያለው እዚህ ጋር ነው ብለናል። ነገር ግን ሳፕላየሩ ምን ማድረግ ይሄ ዌጅ ዋን ላይ የነበረው ፕራይስ ምን ቢሆን 10 ቢሆንና ወደ ምንም ቢቀንስ ወደ 5 ዌጅ ሬቱ የሚከፈለው 5 ወይንም ስለ አንድ ዕቃ የሚሸጡት ዋጋ ለምሳሌ እዚህ ጋር 10 ብር ሆኖ ወደ 5 ብር ቀንሳችሁ ሽጡ ቢባሉ እነዚህ አቅራቢዎች ምንድነው የሚያደርጉት ማለት ነው የሚያመርቱ ምርትን ወደዚህ ቀንሳሉ ማለት ነው። ወደዚህ ቀንሳሉ። ስለዚህ የሚያመርቱ ምርት ቀነሱ ማለት ቅድም ያነሳነው ፖይንት ማለት ነው። ምርት ቀነሱ ማለት ሳፕላይ ይቀንሳል ማለት። ስለዚህ ሳፕላይ ከቀነሰ ሾርቴጅ ያመጣል። ሾርቴጇ ደግሞ እንደምታዩት ከዚህች እስከዚህች ድረስ ያለችው ምንድነች ማለት ነው? እቺ ሾርቴጅ ነች ማለት ነው። እቺ ሾርቴጅ ነው የምታመጣው ማለት ነው። ስለዚህ ምን ይሆናል ማለት ነው? ፕራይሱ እንደምታውቁት ሌበር ኦፍ ላይም ስትመጡ ይቀንሳል ማለት። ሌበሩ እዚህ ጋር ነበር የነበረው ፕራይሱ በመቀነሱ የተነሳ ምን ሆነ ማለት ነው? ወደዚህ መጥቷል ማለት ነው። ስለዚህ ሾርቴጅ ይመጣል። ነገር ግን ፕራይሱ 10 የነበረው ኢኩሊብሪየም ላይ የነበረው 15 በሚሆንበት ሰዓት ምኑ ዌጅ ሬቱ በ5 ጨምሮ በሚሆንበት ሰዓት ወዴት ይሄዳል? ወደ ላይ ሳፕላዩ ከፍ ይላል ማለት ነው። ሳፕላዩ ከፍ ካለ ምን ያደርጋል ማለት ነው? ሌበር ዲማንዱ ወደዚህ ከፍ ይላል፣ ወደ ላይ ከፍ ይላል ማለት ነው። ስለዚህ ምን ሆነ ማለት ነው? ይቺ ፖይንት የምታዩት እንደዚህ ትሆናለች ማለት ነው። ስለዚህ ይቺ ምን ትሆናለች ማለት ነው? ሰርፕለስ ትሆናለች። እቺኛዋ ምን ትሆናለች? ሰርፕለስ ትሆናለች። ስለዚህ ይህን ፖይንት ነው እዚህ ጋር የሚያነሳልን ማለት ነውና ይሄንን ኢኩሊብሪየም ዌጅ ሬትስ ኢን ፍሪ ማርኬት ኢኮኖሚ ስናነሳ ይሄ ነው። ስለዚህ ኢኩሊብሪየም ላይ በመናሄድበት ጊዜ ይሄ ነው። ነገር ግን ቀደም ስናነሳ የነበረው የማንን የኢንካም ፖሊሲ አላባው ብለን ምንድን ነበር ያነሳ ነው? ቢሎ ፍሮም ብለን ምንድን ያነሳ ነው? ቢሎ በኢኩሊብሪየም ፕራይስ እያልን ስናነሳ ነበር። ስለዚህ ምን ያላችሁ ኢኮኖሚ ዌጅ ሬቲንግ ፍሪ ማርኬት ኢኮኖሚ ቢሎ ነው ያለው አይደል? ስለዚህ እቺኛው ሾርቴጅ የምታጋጥምበትን ሁኔታ ነው ማከናወን የሚፈልገው ማለት ነው። ምን ለማድረግ? ኢንፍሌሽንን ምን ለማድረግ? ለመቆጣጠር። ኢንፍሌሽንን ምን ለማድረግ? ለመቆጣጠር ቅድም ስናነሳ የነበረውና እነዚህ ፖይንቶችን እዚህ ጋር እንዳረሱ። ሌላው የምናነሳው ነገር የፕራይስ ፖሊሲ ወይንም ፕራይስ ኮንትሮል የሚለውን ሐሳብ እናነሳለን።
Price policy refers to strategy measure implement the government to control and influence the price of good service within an economy ይለናል። ስለዚህ እዚህ ጋር የምንመጣው ፕራይስ ፖሊሲ ብለን የምንጠራው ስትራቴጂ ወይም ፕላን ሆኖ ምንድነው ኢምፕሊሜንቴሽን ይሄ ኢምፕሊሜንት እንዲደረግ የሚያስፈልግበት ምክንያት ምንድነው? ገቨርንመንት ምንን ለመቆጣጠር ነው ማለት ነው። ኢንፍሌሽን በተጨማሪም ደግሞ በእያንዳንዱ ኮሜዲት እና እያንዳንዱ ጉድ ኦፍ ሰርቪስ አገልግሎት በምንጠቀምበት ጊዜ የሚከፈል ወይም ምናወጣውን ወጪ ምን ለማድረግ ነው ማለት ነው? ኮንትሮል ወይም ማኔጅ ለማድረግ ነው፣ ኢንፍሌሽን እንዳይፈጠር። ከዚህ ጋርም ተይዞ another types of income policy involve price control። ስለዚህ ከዚህ በተጨማሪ ቅድም ኢንካም ፖሊሲ ስናነሳ የነበረው ተጨማሪ ማንን ኢምፕሊመንት እናደርጋለን ማለት ነው? ፕራይስ ኮንትሮል የሚባለው ነገር ኢምፕሊመንት ያደርጋል መንግስት። ይሄም ፕራይስ ፍሎሪንግ ብለን የምንጠራውና ፕራይስ ፍሎሪንግ እና ፕራይስ ሴሊንግ ብለን የምንጠራቸውን ፖሊሲ መንግስት ምን ያደርጋል ማለት ነው? ቅድም ያልኳችሁን ኢንፍሌሽን ኮንትሮል ብለን የምንጠራው ስቴብል የሆነ ኢኮኖሚ ግሮዝ እንዲሆን ከማድረግ እንደገና ደግሞ ፌር የሆነ ዲስትሪቢዩሽን ኦፍ ኢንካም እንዲያገኙ ዜጎቹ ምን ብለናል? ኢንካም ፖሊሲ በጣም አስፈላጊነቱ እዛ ላይ ነው፣ ግቡ ነው፣ አላማው ብለናል። እና የነዛን ፖይንቶች እዚህ ጋር እንዳረሱ ሌላው የሚላችኋል ኢንስቲትዩት often the response to inflation to establish price below free market level ብለን ቅድም አላማ ያነሳናት ምንድነው ብለናል? ቅድም ፒክቸሩ ላይ እንዳሳያችሁ establish below free market level። ስለዚህ መንግስት ማድረግ የሚፈልገው ፕራይስ ከፍሪ ማርኬት ዋጋ ምን ማድረግ በታች ማድረግ ሌቭል በታች ማድረግ ነው ብለናል። እና እነዚህ ነጥቦችን እዚህ ጋር እንዳረሱ ሌላው ከዚህ ጋር ተይዞ ምን አንሰው ቅድም ያነሳውላችሁ two types of price control አሉ ብያችኋለሁ። እነሱም ፕራይስ ኦፍ ምን ብለን ፍሎር ብለን የምንጠራዋለን፣ ፕራይስ ኦፍ ሴሊንግ ብለን የምንጠራቸዋለሁ። እነሱ ፖይንቶች በደንብ አድርጋችሁ ትይዙልኛላችሁ። የመጀመሪያ የምንመለከተው ፕራይስ ሴሊንግ ነው። ፕራይስ ሴሊንግ ብለን የምንጠራው የፕራይስ የዋጋ ጣሪያ ብለን የምንጠራው ነው። መንግስት ከፍተኛውን የዋጋ ጣሪያ በዚህ ነው የሚሸጠው ብሎ የሚያስቀምጠውን ዋጋውን ነው የማንኛው ጉድ ኦፍ ሰርቪስን ነው ምን ብለን የምንጠራው ፕራይስ ሴሊንግ። ዲፊኒሽን ላይ ስመጣ የሚላችኋል ማንዴቲንግ ማክሲመም አማውንት ኦፍ ሴለር ካን ሌጋሊ ቻርጅ ፎር ኤ ፕሮዳክሽን ኦፍ ሰርቪስ ነው። ለየትኛውም አቅራቢ ወይም ፊርምስ በሚሸጥበት ጊዜ ወይም አገልግሎት በሚሰጥበት ጊዜ ለዛ ለአገልግሎት ለሰጠበት ወይም ፕሮዳክት ምርቱን ለሸጠበት የሚያወጣውን ዋጋ ተመን ነው እዚህ ጋር ምን ብለን የምንጠራው ፕራይስ ሴሊንግ ብለን የምንጠራው። ዩዥዋሊ ሴል ፎር ኢሴንሻል ስታፕልስ ወይ ፉድ ኢነርጂ ወይም ማርኬት ፕራይስ አር አናፎርደብል ነው። ስለዚህ እዚህ ጋር ይሄ ፕራይስ ሴሊንግ ያስፈልገበት መንግስት የሚሸጡ ኮሞዲቲዎችን ወይም ጉድ ኦፍ ሰርቪሶች ላይ ከፍተኛ ጣሪያ ዋጋ በዚህ ነው የሚሸጠው ብሎ የሚያስቀምጥበት ምክንያት ምንድነው? ዝቅተኛ ማህበረሰብ የሚኖሩ ማህበረሰቦችን እነሱን እንዳይጎዳ በሚል ነው። ለምሳሌ ቤዚክ ኔሴሲቲ የሚባሉ ነገሮች አሉ። ለምሳሌ ምግብንና መብራት፣ ለምሳሌ ፉድና ኢነርጂን እዚህ ጋር መጽሐፍ ላይ እንደተቀመጠው እንመልከት። ለምሳሌ ምግብ ለተለት የምንመገበው ማግኘት ያለብን ነገር እሱ ቤዚክ ኒድ ነው። ስለዚህ በሱ ቤዚክ ኒድ ላይ በጣም በከፍተኛ መጠን መጨመር ለፈለጋቸው መጨመር አይችሉም። ስለዚህ ያን እንዳይጨምሩ ገደብ ያስቀምጣሉ። በተጨማሪ በመብራት ላይ ታችሁ ከሆነ በመብራት ላይ በጣም በከፍተኛ መጠን ምን እንዲያደርግ ዋጋ እንዳይጨምር ምን ያደርጋል ማለት ነው? ፕራይስ ሌቭል አስቀምጦ ፕራይስ ሴሊንግን በማስቀመጥ ምን ያደርጋል ማለት ነው? መንግስት ዝቅተኛው ማህበረሰቦች በዚህ ዋጋ በመጨመር የተነሳ እንዳያገኙ ይሄን የሚያደርግ ዋጋ ከፍለው እንዳያገኙ የሚያደርጋቸውን ነገር እንዲያገኙ ያደርጋል ማለት ነው። ምን በማስቀመጥ ፕራይስ ሴሊንግ በማስቀመጥ። ነገር ግን እዚህ ጋር ማስተዋል ያለባችሁ መንግስት ፕራይስ ሴሊንግ በሚያደርግበት ጊዜ የሆነ ማህበረሰቦችን ቢጠቅም የሆነ ነገር ግን ጉዳት አለው። ይሄን ነገር በደንብ አድርጋችሁ ሁሉም ነገር ፐርፌክት የሚባል ነገር የለም በዚህ ምድር ላይና ያንን የሚያስተካክልበት መንገድ አለ ማለት። ስለዚህ ያንን ማስተካከል መቻል አለበት እና ጎዶሎ አንድ አድቫንቴጅ ሲኖር ሌላው ደግሞ ዲስአድቫንቴጅ የሚያመጣበት ሁኔታ አለ። እዚህ ጋር ፕራይስ ሴሊንግ ምንድነው የሚያስከስተው ካላችሁኝ ሾርቴጂንግ ሊያመጣ ይችላል። ኦኬ ሾርቴጂንግ ሊያመጣ ይችላል። ኦኬ እዚህ ጋር የሚላችኋል ኢፌክቲቭነስ ይላል the must be set below the equilibrium price to have an impact። ስለዚህ እዚህ ጋር ምንድነው ኢፌክቲቭነሱ ወይም ውጤታማነቱን ስንመለከተው ምንድነው የሚያደርገው? ከኢኩሊብረም በታች ዋጋው እንዲሆን ያደርጋል። ኢምፓክቱ ይሄ ነው። ከኢኩሊብረም በታች ቀደም እንዳልኳችሁ ምንን ያስቀምጥናት ማለት ነው? እንደዛ አድርገን እንደዚህ ብለን አስቀምጠናል። ስለዚህ ኢኩሊብረሟ ይችነች ብለናል። ከኢኩሊብረሟ ይሄ ነው። ስለዚህ እዚህ ጋር ሆኖ ፕራይሱ ምን እንዲያደርግ እንዲቀርብ ያደርጋል። ስለዚህ ይሄ ደግሞ
ከዚህ በታች ያለውን ቅድም ከላይ ያለውን ፒክቸሩ ስንመለከት እንደነበረው ይሄ ምንን ያመጣል? ሾርቴጅን ያመጣል። ስለዚህ ምን ይሆናል? must be set below the equilibrium price to have an impact አለው። ስለዚህ ይሄ ነገር ያስከስታል ይላል። ሌላው ኮንሲኩዌንሱን ከዚህ ጋር ተይዞ የሚመጣው ተጽዕኖ ምንድነው ስንል አንደኛው ሾርቴጅ ነው ቅድም ያለው ዲማንድ ኳንቲቲ ኤክሰስ ሰፕላይ ኳንቲቲ። ስለዚህ ምንድነው ዲማንድ ኳንቲቲው ኤክሰስ ነው የሚሆነው ይለናል። እና ያ ስለሆነ ምን ያደርጋል ማለት ነው? ሰፕላዩ ትንሽ ስለሆነ ሾርቴጅ እንዲመጣ ያደርጋል። ሌላው ብላክ ማርኬት እንዲከናወን ወይንም እንዲበዛ ያደርጋል። ምን ይላችኋል? ሾርቴጂንግ often leads to the unregulated selling at higher price። ስለዚህ ምንድነው ከቁጥጥር ውጪ የሆነ የገበያ ማርኬት ወይም ገበያ እንዲፈጠር ያደርጋል። ለምሳሌ ብላክ ማርኬት ላይ ስንመጣ ከብር ጋር ከዶላር ጋር አንስታችሁ ስትመለከቱ የብር እጥረት ስላለ ያ ብር እጥረት ከመጣ ደግሞ ምን ያደርጋል? የዶላር ውድነት የመግዛት አቅም የኢትዮጵያ ገንዘብ የመግዛት አቅም ማለት ነው። ለምሳሌ በንግድ ባንክ ላይ ብትመለከቱ ከ50 ብር ከ150 ብር በላይ ሆኗል አይደል ያን ዶላር። ስለዚህ ምንድነው ማለት ነው አቅርቦት ከሌለ የዶላር ፍላጎት ከፍተኛ ስለሆነ ብላክ ማርኬቶች እንዲስፋፋ ያደርጋሉ። ስለዚህ መሸጥ የሚፈልግ ሄዶ ንግድ ባንክ አይደለም የሚሸጠው የት ሄዶ መሸጥ ይፈልጋል ማለት ነው። ብላክ ማርኬት ሄዶ ይሸጣል። ስለዚህ በብዙ ብር ስለሚሸጠው ያገኛልና ያ ነገር እንዲመጣ ከማድረግ አንፃር አንደኛውን ክፍተት ይፈጥራል ማለት ነው። ሶስተኛው ጋር ስንመጣ ሪዲዩስ ኳሊቲ ነው። ምንድነው በጉድ ኦፍ ኮሞዲቲ ሰርቪስ ላይ አገልግሎት የሚሰጡ አካሎች ምንድነው ይሄ ስለተቀመጠ ምንድነው የሚያደርጉት ማለት ነው? የኳሊቲውን ቀንሰው ትርፍን ለማግበስበስ የሚያደርጉበት ሁኔታ አለ። ይሄ ጉድ ኦፍ ሰርቪስ ላይ ወይም ኮሞዲቲዎች ላይ በሚመጡበት ጊዜ በጣም ብዙ ጊዜ የሚታይ ነገር ነው አይደል? የተለያዩ ነገሮችን በመጨመር የተለያዩ ነገሮችን በማድረግ ማለት ነው አይደል? ስለዚህ እዚህ ጋር ምንድነው ፕሮዲዩሰርስ ሜይ ሪዲዩስ ኳሊቲ ቱ ከት ኮስት። ስለዚህ ምንድነው ዋጋን ምን ማድረግ ማለት ነው ለማትረፍ ልፍ ስለሚፈልግ ኳሊቲውን እየጠበቀ ምርት አምርቶ ለማህበረሰቡ ላይሸጥ ይችላል። ለምን? እሱም የሚወጣው ኒጆ ድጋፍ ለመስጠት ሳይሆን ትርፍ ለማግኘት እስከሆነ ድረስ ይሄን ነገር የሚያደርግበት ሁኔታ እንዲፈጥር ያደርጋል። ሌላው አራተኛው የሚመጣው ሪዲዩሲንግ ኦፍ ሰፕላይ ነው። አቅርቦትን እንዲቀንስ ያደርጋል። ፕሮዲዩሰር ሜይ ዲስከሬጅ ፍሮም ሰፕላይ አት ሎ ካፕድ ፕራይስ ሊድ ቱ ግሬተር ሾርቴጅ ይለናል። ስለዚህ ምንድነው እነዚህ አቅራቢዎች አምርተው በገፍ አምርተው ለማቅረብ ምን ያደርጋሉ? ዲስከሬጅ ይሆናሉ። ለምን? ዋጋው ስለሚቀንስ ማለት ነው። ለምን? መንግስት ምን ስላስቀመጠ? ጣሪያ ስላስቀመጠላችሁ። ስለዚህ ያ ዲስከሬጅ ስለሚያደርጋቸው የማምርቱን ምርት ይቀንሳሉ። ያ የምርት ደግሞ በመቀነሱ ያው ቅድም ከላይ መጀመሪያው ላይ እንዳነሳችሁ ሾርቴጅ ያጋጥማል ብያችኋል። ስለዚህ ኮንሲኩዌንሱ የዚህ ኢምፓክቱ እነዚህን ያመጣሉና እነዚህ ፖይንቶች ፕራይስ ኦፍ ሴሊንግ ላይ ስንመጣ እነዚህን ፖይንቶች እንዳረሳ። ሌላው ወደ ፒክቸሩ ስንመለከት እንደምታዩት ቅድም ያነሳሁላችሁ ፖይንት ነው። እዚህ ጋር ፕራይስ ሹገር ኬስ ኢኩሊብሪየም ፕራይስ ይለናል። እዚህ ጋር ምኑ ነው? ነጋዴ ነው የሚሸጠው ማለት በደንብ አድርጋችሁ አዙ። ስለዚህ ምንድነው እዚህ ጋር የምንመለከተው? አንድ ነጋዴ አንድ ኪሎ ስኳርን በ$40 የሚሸጠውን ወደ ምን ወረደበት? ወደ $20 እንዲሸጥ መንግስት ምን አደረገበት? ፊክስድ አደረገበት። በደንብ አድርጋችሁ። ስለዚህ ምን ያደርጋል ማለት ነው? $20 ሽጥ ካለ በ$20 ቀንሶበታል ማለት ነው። ስለዚህ ምን ያደርጋል ማለት ነው? አትኩልብረም ላይ ሲያመርት የነበረ አምራች የነበረ ሳፕላየር ወይም አቅራቢ ወይ ፊርም ምን ያደርጋል? ወደ ታች ከዚህ ከነበረበት $40 ወደ 20 ያደርገበት። ስለዚህ ምን ያደርጋል ማለት ነው? ወደዚህ በማድረጉ የተነሳ እነዚህ አምራቾች ከፍ አድርገው የበለጠ ምርት ማምረት አይፈልጉም። እንደዚቹ ባስቀመጧት ዋጋ ነው ምን ማድረግ የሚፈልጉት? መሸጥ የሚፈልጉት። ስለዚህ በዚህ በሚሸጡበት ጊዜ ግን ብዙ ማምረት አይፈልጉም። ለምን? ፊክስድ ስለተደረገባቸው ብር። ስለዚህ ምን ያደርጋል ማለት ነው? ይሄ ከኢኩሊብሪየሙ በታች ስለሆነ ይህቺ ስፍራ ምን ትሆናለች ማለት ነው? ሾርቴጅ ትሆናለች ማለት ነው። ስለዚህ በገበያ ላይ የሚቀርበው ሳፕላይ እና ዲማንዱ ስታነጻጽሩ ዲማንድ ብዙ ሆኖ ሳፕላይ ትንሽ ይሆናል። በዚህ ጊዜ ሾርቴጅ ይፈጠራልና ይሄ ነው ፕራይስ ኦፍ ሴሊንግ ብለን የምንጠራውና ይችን ነገር በደንብ አድርጋችሁ አስተውሉ። አሁን ወደ ሁለተኛ ፖይንት የምንመለከተው ፕራይስ ፍሎሪንግን እንመለከት። ፕራይስ ፍሎሪንግ ስንመለከት የማነው የፕራይስ ሴሊንግ ምንድነው ማለት ነው? ምንድነው ተቃራኒ ነው የሚሆነው ማለት ነው። ሚላቹዋል ዲፊኒሽኑ ላይ the government or group imposed minimum price for price good of service act as bottom line benchmark እንዲሆን ያደርጋል። ስለዚህ ቅድም ያነሳነው ምንድነው ቶፕ ላይን ቤንችማርክ ነው የሚሆነው። ስለዚህ እዚህኛው ላይ ስትመጡ ግን የሚሆነው ምንድነው ቦተም ላይን ቤንችማርክ ነው የሚሆነው። ምን ማድረግ ነው?
የዛ የሚከፈለውን ክፍያ ምንድነው ሚኒመም ዋጋ ማስቀመጥ ማለት ነው። መንግስት ሚኒመም ዋጋ በሚያስቀምጥበት ሰዓት ነው። በምን ላይ? በፕሮዳክት በሚመረቱ ምርቶች በጉድ ኦፍ ሰርቪስ ላይ በሚከናወንበት ጊዜ ማለት ነው። እዚህ ላይ ስንመጣ በደንብ አድርጋችሁ መያዝ አለባችሁ። የዚህ ውጤታማነቱ ስንመለከት must be set higher than equilibrium price to have an impact። ስለዚህ ቅድም ያለው ቢሎ ነበር አይደል? አሁን ግን ከኢኩሊብረሙ በላይ ነው እንዲሆን የሚያደርገው እንዲከሰት የሚያደርገው። ይሄን ነገር በደንብ አድርጋችሁ አስተውሉልኝ። ሌላው ኤግዛምፕል ስንወስድ ኤግዛምፕልስ ሚኒመም ዌጅ ሎወር ስሊፕ ፕራይስ ፍሎር ፎር ሌበር ነው የሚሆነው ማለት። ስለዚህ የሚኒመም ዌጅ ላይ በሚመጣበት ጊዜ ሎ ብለን የምንጠራው ዝቅተኛ የደሞዝ ክፍያ ብለን የምንጠራው ነው። ይሄ በመንግስት በሌጋል ህግ በመንግስት ምን የሚያደርግ ነው? ድንጋጌ የሚያገኝ ነው። ኢምፖዚሽን ላይ ስንመጣ ኦፍተን ባይ ገቨርንመንት ነን ገቨርንመንታል ኦርጋናይዜሽን ሪሴል ፕራይስ ሜንቴናንስ። ስለዚህ ይሄ ነገር ዝጋ እንዳረሳ። የዚህ ሳይድ ኢፌክቱ ምንድነው? ፕራይስ ፍሎሪንግ ሴትስ አባቭ ማርኬት ኢኩሊብሪየም። ስለዚህ የፕራይስ ፍሎሪንግ ብለን የምንጠራው ሳይድ ኢፌክቶች አሉት። የመጀመሪያው በሁሉም ላይ ነው። አንደኛው ፎር ኮንሱመር ነው። በኮንሱመር ላይ ስንመጣ ፔይ ሃየር ፕራይስ ነው። ከፍተኛ ቅድም እንዳልኳችሁ ምንድነው ማለት ዋጋው ይጨምራል ማለት ነው። አረ ቅድም ያሳየኋችሁ ፒክቸሩ ላይ ማየት ነው ወይንም ማስታወስ ነው። ስለዚህ ፔይ ሃየር ፕራይስ ነው። ከፍተኛ የሆነ ክፍያ እንዲከፍሉ ይገደዳሉ። ስለዚህ ከፍተኛ እንዲከፍሉ እያንዳንዱ ኮሚዲቲ የሚከፍሉ ክፍያ ከፍተኛ የሚሆነው ከሆነ የሚገዙትን ነገር እንዲቀንስ ያደርጋሉ። ስለዚህ ኮንሱመር ገዢው ዋጋው ከተወደደበት የሚገዛው 10 የሚገዛ ከሆነ 5 ይገዛል ማለት ነው። ለምን? ስለሚወደድበት። በተጨማሪም ፖቴንሻል ስዊቺንግ ኦፍ ሳብስቲዩት፣ በተጨማሪም አንዱ ኮሞዲቲ በሌላው ኮሞዲቲ ሳብስቲዩት ማድረግን ይገደዳሉ። ኤግዚስቲንግ ማርኬት ይላቸዋል። ከዛ በተጨማሪ ምንድነው ኤግዚስቲንግ ማርኬት ይላቸዋል። ከገበያው ውጪ ይሆናሉ። ለምን? ስለሚጨምርባቸው። አንደኛው ዋጋ ጨመረባቸው፣ የሚገዙትን ይቀንሳሉ፣ አንዱ ባንዱ ሳብስቲዩት ያደርጋሉ። አንዳንድ ጊዜም ደግሞ ያን ከመግዛት ገበያውን ትተው ይወጣሉና ይሄ ከኮንሱመሩ ወይም ከተጠቃሚ አንፃር ስመጣ ይሄ ነው ሳይድ ኢፌክቱ። ሁለተኛው ፎር ሳፕላየር ስንመጣ ሪሲቭ ጋራንቲድ ሃየር ፕራይስ በት ፌስ ፊወር ዊሊንግ ባየር ሊድ ቱ ሃንሶልድ ኢንቨንተሪ። በተጨማሪም ሳፕላየሮቹ አቅራቢዎቹ አንድ ኮሞዲቲ የሚሸጡበት ዋጋ ምንም ከፍተኛ ዋጋ ቢሆን ምንም ከፍተኛ በዛ ዋጋ ሆኖ ጋራንት ቢሆኑ የፈለጋቸው ምርት ማምርተው ወደ ገበያ ቢያቀርቡ በጣም ትንሽ የሆኑ የኮንሱመሮች ናቸው የሚጎዟቸው ማለት። ስለዚህ በዚህ የተነሳ ያመረቱት ምርት ከሸጡት ይልቅ የሚያሸጡት ነገር በኢንቨንተሪ ወይንም በስቶካቸው ላይ ወይንም በሼልፋቸው ላይ እንዲኖር ወይም በስቶካቸው ላይ እንዲጠራቀም እንዲከማች ያደርጋልና ይሄ በሳፕላይም ሳይድ ዲስአድቫንቴጅ ነው። ሌላው ሪዛልቱን ስንመለከት ግሬት አንኤክሰስ ሳፕላይ ኤንድ ሰርፕለስ ኦፍ ዘ ፕሮዳክት። ቀደም እንዳልኳችሁ ይሄ ምንድነው? ዋጋው ከፍተኛ አንድ ዋጋ የሚሸጡበት ዋጋ ከፍተኛ ስለሆነ ከፍተኛ ምን ትርፍ ስለሚያስገኛቸው ብዙ ምርት ይቀርባል ማለት ነው ወደ ገበያው እና ሰርፕለስ እንዲፈጠር ያደርጋል ይሄ። በተጨማሪም ኢኩሊብሪየም ፕራይስ ላይ ስንመጣ ዲተርማይን ዌር ኳንቲቲ ኦፍ ዲማንድ ኢኳል ኳንቲቲ ሰፕላይስ አን ሬጉሌትድ ማርኬት። በዚህ ጊዜ የምንመለከተው ኢኩሊብሪየም ፕራይስ የነበረውን ምን እንዳይሆን አን ኢኩሊብሪየም ወይም ሬጉሌትድ ማርኬት እንዲሆን ያደርገዋል። ለምን? ኢኩሊብሪየም ላይ ከሆነ የሳፕላይ እና ዲማንድ እኩል ስለሚሆን ማለት ነው። ሌላው ዌልፌር ኢፌክት ላይ ስንመጣ ትራንስፈር ኮንሱመር ሰርፕለስ ቱ ፕሮዲዩሰር ሰርፕለስ። ስለዚህ ምንድነው የኮንሱመር ሰርፕለስ ዌልፌሩን ስንመጣ ከሀብት ጋር ደህንነት ጋር ስንመጣ ምንድነው ማለት ነው ትራንስፈር የሚያደርገው ከኮንሱመር ሰርፕለስ ወዴት ነው? ፕሮዲዩሰር ሰርፕለስ ነው የሚሄደው ማለት ነው። በት ክሪቲንግ ዴድ ዌት ሎሲንግ እንዲገጠም ያደርጋል። ይሄ ማለት ሌስ ኦፍ ኦቨርኦል ኢኮኖሚ ኤፊሺየንሲ። ስለዚህ አጠቃላይ ኢኮኖሚ አክቲቪቲውን ስንመለከት ዝቅተኛ አፈጻጸም እንዲከሰት ያደርጋል። ሌላው ማርኬት ፌለር እንዲፈጠር ያደርጋል። ምንም ጥያቄ የለውም። ሾርቴጅም ሆነ ሰርፕለስም ከተፈጠረ እዚህ ጋር ምንድነው ማርኬት ፌለር ነው። መቼ ነው ማርኬት ፌለር የሚያቆመው ካለ ኢኩሊብሪየም ላይ ሲሆን ምንድነው ማለት ነው ስሙዝ ነው ማለት ነው። ኦኬ። ስለዚህ ሁለቱም ጋር ማርኬት ፌለር ያጋጥማል። በማን? በፕራይስ ፍሎርም በፕራይስ ሴሊንግ ላይ በሁለቱም ላይ ይሄን እንዳለ እዚህ ጋር እንዳዘ ነው። ስለዚህ ካን ኮንትሪቢዩት ቱ ማርኬት ፌለር ሚኒመም ዌጅ አባቭ ኢኩሊብሪየም ሊድ ቱ አንኤምፕሎይመንት ፎር ሌስ ስኪል ወርከር። ስለዚህ ምንድነው ማለት ነው ሚኒመም ዌጅ በሚሆንበት ጊዜ ምን አባቭ ኢኩሊብሪየም ሊድ ያደርጋል አንኤምፕሎይመንት ምን ያደርጋል ማለት ነው እንዲጨምር ለስ ስኪል ወርከርስ እንዲሆን ያደርጋልና እነዚህ ነጥቦችን በደንብ አድርጋችሁ እዚህ ጋር መያዝ አለባችሁ ማለት ነው።
ኦኬ አሁን እዚህ ጋር ደግሞ የሰርፕለስን ተመልከቱልኝ። ስለዚህ ምንድነው ያልነው አት ኢኩሊብሪየም ላይ የነበረው የአንድ ጤፍ ዋጋ የአንድ ኪሎ ጤፍ ዋጋ ስንሄድ $3 ነበረ። ስለዚህ $3 ነበረ። አሁን ግን ወዴት አሳደጉት? ወደ 4 በሚያድግበት ጊዜ ምን ይፈጠራል ማለት ነው? ስለዚህ ወደ 4 ሄዳር። ስለዚህ ወደ 4 ከሄደ ምንድነው የሚያደርገው? እነዚህ ሳፕላየሮቹ አቅራቢዎቹ ምንድነው የሚያደርጉት? ምርትን መጨመር ነው የሚፈልጉት። ለምን? ብዙ ትርፍ ለማግኘት ስለሚፈልጉ። ስለዚህ ምን ይሆናል ማለት ነው? ዲማንዱ የሌበር ፍላጎቱ ምን ያደርጋል? እንደምታዩት ወደዚህ እንዲጨምር ያደርጋል። ስለዚህ ይሄም ሳፕላይ ከፍ እንዲል ያደርጋል። ስለዚህ ይችኛዋ ጣሪያ ምንድነው ማለት ነው? ከኢኩሊብሪየም በላይ ያለችው ይቺ ምንድነች ማለት ነው? ሰርፕለስ ነች ማለት ነው። ሰርፕለስ ነች። ስለዚህ ከምኑ በላይ ገበያው ከሚፈልገው በላይ ነው ምርት የቀረበው ማለት ነው። ምርት የቀረበው። ስለዚህ እነዚህ ፖይንቶችን እዚህ ጋር በደንብ አድርጋችሁ መያዝ አለባችሁና በሁለቱም ብትወስዱ ፕራይስ ፍሎርም ፕራይስ ሴሊንግ ብትሄዱ የራሳቸው ማርኬት ቫልዩሊቲ አላቸው። የራሳቸው ደግሞ ምን የሚያደርጉበት ሁኔታ አለ። የራሳቸው ዲስአድቫንቴጅ እንዳላቸው አንድ በአንድ በደንብ ጠንቃችሁ ማወቅ ያስፈልጋል። የዛሬው ትምህርታችን እንግዲህ ይሄን ይመስል ነበር። ጥሩ መረጃ እንዳገኛችሁ ተስፋ አድርጋለሁ። ሚስተር ዩሲክስ አካዳሚ በተባለ ቴሌግራም ቻናል ጆይን አድርጋችሁ የተለያዩ ሪፈረንስ መጽሐፍቶችን እንደገና የሞዴል ፈተናዎችን ማግኘት ትችላላችሁ። ይህንንም ቻናል ሰብስክራይብ ማድረጋችሁን አዘንጉ፣ ላይክ ማድረጋችሁን አዘንጉ። ለዛሬ በቀና ቻው ነው።